ጤና ይስጥልኝ ፖፑላር ኤሌክትሮኒክስ እንግዲህ 1 ሚሊዮን ፎሎወር ገብታችኋል። እኔም በጣም ደስ ብሎኛል፣ ምክንያቱም ይገባችኋል ብዬ አስባለሁ። 3 ቀን ሰጣችሁናል። ከዚህ በላይ ደግሞ ይውህና የለም። ቴንክ ዩ አመሰግናለሁ። መስጠት እንደምትፈልጉ በምስክርነት አሳይታችኋል። ደስ የሚለው ነገር በ3 ቀናት ውስጥ 1 ሚሊዮን ፎሎወርስ ገብተናል። አሁን ደግሞ ለሱራፌል ተካ 1 መኪና ሊገዛለት ነው። ከዚህ በላይ ምን ደስታ አለ? እኔ በጣም ደስ ብሎኛል። ከሁሉም በላይ ግን ደስ ያለኝ ምን እንደሆነ ልንገራችሁ። አሁን ያመጣነው አዲስ ባህል፣ ይህ ባህል ደግሞ የመተባበር አብረን የመቆም አንድ ሰው ሲደሰትን የማየት ፍላጎትን ባህል ነው። እውን አደረግነው። በጣም ትልቅ ታሪክ ሰራን ጋይስ። ተአምር አይደለ? በ3 ቀን ውስጥ 1 ሚሊዮን ፎሎወር አደረስነው ፖፑላር ኤሌክትሮኒክስ። ሱራፌል ተካ ደግሞ መኪናውን ሊያገኝ ነው። ገባችሁ? ትልቅ ተአምር። ይህ ተአምር መስራት ከቻልን በ3 ቀናት ውስጥ ተዘጋጅተንበት ከቆየን ምን አይነት ተአምር መስራት እንችላለን? አያችሁ፣ ኢትዮጵያ ውስጥ በጣም ብዙ ካምፓኒዎች አሉ። አሁን እኔ የማወራችሁ እንደ ኮንተንት ክሪኤተር ወይም ደግሞ ቪዲዮ ቀርጾ የሚለቅ ሰው ሳይሆን እንደ አንድ ቢዝነስማን፣ እንደ አንድ ማርኬተር ነው። ኦኬ፣ ስሙ ልንገራችሁ። በጣም ብዙ ቢዝነሶች አሉ ኢትዮጵያ ውስጥ። እነዚህ ቢዝነሶች እንግዲህ ለአድቨርታይዝመንት በሚሊዮኖች ብር ያወጣሉ። ግን እንደዚህ ያክል አድቨርታይዝመንት ታይቶ አይታወቅም። ለምን? እነዚህ ካምፓኒዎች ገንዘባቸው ወደ ጥሩ ዓላማ እያዋሉት ስለሆነ በህዝብም በጣም ትልቅ የሆነ ተወዳጅነት እያተረፉ ይገኛሉ። ስለዚህ ይህ ደግሞ እኛ ልንጠቀምበት ይገባል። እንዴት አድርገን ነው የምንጠቀምበት? እንግዲህ በጣም ብዙ ቢዝነሶች ገንዘብ ያወጣሉ ለአድቨርታይዝመንት ማለት ነው። ያ ገንዘብ ደግሞ የማግኘት እድላቸው ተመልሰው የማግኘት እድላቸው ዝቅ እያለ ይገኛል። ለምን? ቲክቶክ በኃይለኛው እያሸነፈ ስለሆነ ማለት ነው። ስለዚህ ታላላቅ ካምፓኒዎች ኮንታክት እያደረጉኝ ይገኛሉ። እነዚህ ካምፓኒዎች ደግሞ ከኔ ጋር መስራት ከጀመሩ በጣም ትልቅ የሆነ ነገር ለተቸገሩ ሰዎች እንዲረዱ እፈልጋለሁ። የገንዘብ እርዳታ፣ የእቃ እርዳታ፣ ቤት ሊሆን ይችላል፣ መኪና ሊሆን ይችላል፣ እንዲረዱ እፈልጋለሁ። ግን ከነዚህ ካምፓኒዎች በኮንፊደንስና በድፍረት ቆመን ይኸው ይህ ከሰጣችሁን፣ ይህ ከረዳችሁ፣ ያ ካደረጋችሁ እኛም ደግሞ እንደዚህ እናደርጋለን የማለት አቅሙ እንዲኖረን አዲስ ቴሌግራም ግሩፕ ክሬት አድርጋለሁ። ይህ ቴሌግራም ግሩፕ ደግሞ ማለት ነው ጋይስ ላስረዳችሁ። ሁላችንም ጆይን እናደርግና ከዛ በኋላ ማገዝ የምንፈልገው ሰው ካለ ሁላችንም ተባብረን ይህ ሰው መታገዝ አለበት እንላለን። እኔም ሐሳቦች አቀርባለሁ። ከዛ በኋላ ሁላችንም ተስማምተንበት ተአምር መፍጠር እንችላለን ማለት ነው። አንድ አካውንት ወደ 1 ሚሊዮን ፎሎወር ለማድረስ የፈጀብን ቀናት 3 ቀናት ነው። ግን ተዘጋጅተን ከጠበቅን እነዚህ አካውንቶች በ2 ሰዓት በ3 ሰዓት የማድረስ አቅሙ ይኖረናል ማለት ነው። ይህ ደግሞ ትልቅ የሆነ ተአምር ይሆናል። የዛኔ ነው ቤት ማስገዛት የምንጀምረው። የዛኔ ነው መኪና መለገስ የምንጀምረው። የዛኔ ነው ታይቶ የማይታወቅ ተአምር መስራት የምንጀምረው። ከአንድ ካምፓኒ ብቻ ሳይሆን ከ3-4 ካምፓኒዎች ጋር በአንድ ጊዜ ሰርተን ትልቅ የሆነ እርዳታ ማሰባሰብ እንችላለን። ትልቅ የሆነ ድጋፍ ማድረግ እንችላለን ለሀገራችን ልጆች ማለት ነው። ለተቸገሩት፣ ለተጠሙት፣ ለተራቡት አርቲስቶች ካሉ መደገፍ ያለባቸው በጣም ብዙ ሰዎች ሊኖሩ ይችላሉ። እኛ ራሳችን እየለየን አውጥተን እንደግፋለን። ካምፓኒው ቀጥታ ሰውን እንዲረዳ እናደርጋለን ማለት ነው። ተረዳችሁኝ አይደለ? ስለዚህ በዚህ ሐሳብ የምትስማሙ ከሆነ ወደ ቴሌግራም ግሩፕ ጆይን አድርጉና ሁላችንም ትልቅ ታሪክ እንስራላችኋለሁ። የምትስማሙ ከሆነ ጋይስ አንድ ብላችሁ ጻፉ ኮሜንት ላይ። ከዛ ወደ ቲክቶክ አካውንት የተገባላችሁ ቴሌግራም ሊንክ አለ፣ ክሊክ አድርጉትና ወደ ቻናል ጆይን ማድረግ ትችላላችሁ። ይህ ቪዲዮ እንግዲህ የምስጋና ቪዲዮ ነው። ከኔ ጋር ለአንድ ቀን ሙሉ ቲክቶክ ላይ የዋላችሁ ቲክቶከሮች በጣም አመሰግናችኋለሁ። ማን እንደሆናችሁ ታውቁታላችሁ። ቴንክ ዩ ሶ ማች። ያለ እናንተ ይህ ቻሌንጅ እውን አይሆንም ነበር ጋይስ እና አመሰግናለሁ። ከዛ ደግሞ ዛሬ ማታ እራት አዘጋጅተናል ብለን ነበረ ለቻሌንጁን ለማስጨረስ ማለት ነው። ቻሌንጁ እንግዲህ ትናንትና አልቋል ማለት ነው። አሁን የምንገናኘው ቻሌንጅ ለማስጨረስ ሳይሆን የደስታችን የሰራንበት ውጤት እውነት በደስታ ኢንጆይ የምናደርግበት አንድ ቀን ስኬጁል ተደርጎ ማለት ነው የሱራፌል ተካን መኪና የምናስረክብበት
ቀን ይሆናል። ስለዚህ ቴንክ ዩ ሶ ማች እላችኋለሁ። ሃይ ጋይስ እንዴት ናችሁ? አዶናይ ነኝ። እንግዲህ አሁን የምገኘው ኤምኬ ሞተርስ ነው። ኤምኬ ሞተርስ ደግሞ ያ ልጅ የምታስታውሱት ከሆነ ኢንተርቪው ያደረኩት ማለት ነው ለሱ ሞተር መስጠት እንችላለን ብለው የነገሩኝና የደወሉልኝ ሰዎች ናቸው እና በጣም ደስ ብሎኛል። እንግዲህ አሁንም ደግሞ ባለ ሁለት እግር ሞተሮች እያመጡ ነው ያሉት ከውጭ ሀገር። ስለዚህ ለዴሊቨሪ መስራት የምትፈልጉ ከሆነ ሳትለፉ ሳትደክሙ ለቢው ዴሊቨሪ ራይድ ኤኒቲንግ የምግብ ማምጣት ማመላለስ የምትፈልጉ ከሆነ የነሱ ሞተሮች በጣም ጸዴ ናቸው። ፎሎ አድርጓቸው እዚህ ላይ ቴንክ ዩ ሶ ማች ጋይስ። ሞተሯ ይዘናት መጥተናል። እንግዲህ አሁን ሰርፕራይዝ ልናደርገው ነው። እየጠበቀን ያለው እዛ ማለት ነው። በጣም ነው ደስ የሚለው። ስትመች ደግሞ ፍሬን አላት፣ በዚህ ትይዛለህ፣ ከዛ በእግርህ መያዝ ትችላለህ። እንደዚህ አሁን ያለነው ቦራ ነው። መጫወቻ መስላቸው ሰዎች እንትን እንዳይሉ ብቻ። ወይኔ አይ በዚህ ሊዳ እንዲመች አንተ በጣም ሀያል ነው ደግሞ ጎማ በቃ ይሰቀላል ነው የምልህ። የት ነው ያለው እሱ? ወይኔ ተሾመ በጣም ደስ ይለዋል። እግዚአብሔር በጣም የግልግል እኮ ነው የሚሆነው ጋይስ። ለሶስት ሰው ያስቀምጣል ይሄ ባይዘው። ወይ እንዴ የት አለ ናቢ? አባቴ አዲ የኔ አባቴ አመጣ የኔ አባ ችግር የለም ወንድም አለ አሹገቴ የጥምቀትም ቀርቧል ምናምን አዲ የኔ አባት ችግር የለም ወንድም አለ ደስ ብሎኛል። ችግር የለም ወንድም አለ ና እስኪ ሞክራት እናሳየ ልብጣ። አዎ ና ወንድም አለ የት አለ? ከኤምኬ ወንድማችን እንጥራው እንዴ። ፍሬን እዚህ ጋር ነው ያለው። ና ለግዝ አይዞህ ጸዲ ፍሬን እሷ ፍሬን ነች። ይሄኛው ደግሞ የኋላ እግር ፍሬም ነው ፍሬን። ከዛ ደግሞ ይሄኛው ደግሞ የፊተኛው እግር ነው። መንዳት ከፈለክ እቺ ነው በቃ እንትን የምታረጋት እንደዚህ። ና ወንድም ያሳያው ትንሽ ፍሬን እቺ የፊት ነች አልኩት። ይሄ የፊት ነው። አዎ ኋላ ነው ግን አጀስት ላድርግለት እንዳይወድቅ። ምን እንዳይወድቅ? እሺ አጀስት ያርግ እስኪ ያርግለት ወይ አንዴ ይሞክራትና ችግር የለውም። አንተ ያለ ያዝለት ደግፈው። ቆይ አዎ ይደግፈሃል። እቺ እዚህ ጋር ላስቀምጥልህ። እሺ ያው ትንሽ አሁን ይሄን መካል እቺ እንዳይጋጭ በወንበሩ ነው። ቆይ ያው ነካርገ እግር ረግጠዋል። ይሄ ከረገጥኩ ነው ትንሽ እስቲ እሺ አሁን አንዴ ነካ ታረገውና ዎ ቀስቀስ እቺ ነው ደስ ሲል በእናትህ ወደ ኋላ ትሄዳለች እንዴ? ያዘው አለ ፍሬን ልቀቃት ግን ቀስቀስ ወደ ፊት ነው። ወይኔ ደስ ሲል ቆይ ቀስ ልጆች ሶሪ ወላ ማለት ነው እንደዚህ ና አብዝ ይሄን ፍሬን ይዘህ ታይሽ ኦ ጊዜ ነው